Ashamaa harka fuunee kabajamtoota fi hordoftoota ogummaa harkaa nageenya jaalalli waaqayyoo isiniif haa baay'atu. Akkam jirtu nagaa keessaniin illee nagaa kiyya galanni waaqayyoo dafaa ta'u. Guyyaa irraa kanas deebi'eetiin dhufeen jira. Deebi'ee kan dhufe immoo hidhaa shaarbii mormatti marannoo akkamittiin akka dhoofnu isinitti argisiisuudhaafi. ሰላም እንዴት ናችሁ? ውድ ተመልካቾች ደህና ናችሁ ወይ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁ። ተመልሼ የመጣሁት ደግሞ አንገታችን ላይ የምንጠመጥም ሻርፕ እንዴት እንደምንሰራ ላሳያችሁ ነው። እሱም ደግሞ በመጀመሪያ ጊዜ ስንሰራ ማለት ነው 16 ጊዜ ሰንሰለት እናደርጋለን። ሰንሰለቱን ካደረገን በኋላ ልክ እንደዚህ ማለት ነው አንድ ጉድጓድ ውስጥ አንድ ጊዜ፣ አንድ ጉድጓድ ውስጥ ደግሞ ሁለት ጊዜ እየሰራን እንሄዳለን ማለት ነው። ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ግቡ እላችኋለሁ። ከዚህ በፊት ነባር የሆናችሁ ደግሞ ላይክ ሼር አድርጉ፣ ኮመንትም ስጡኝ፣ አስተያየት ስጡኝ። ሰንሰለቱ አንዳንድ ጉድጓድ ውስጥ አንዳንድ እየሰራን አንዳንድ ጉድጓድ ውስጥ ደግሞ ሁለት ሁለት እንሰራለን ማለት ነው። አሁን እዚህ ጋር አንድ እንሰራለን። ከዛ በኋላ ሁለት እንሰራለን። እዚህ ጉድጓድ ውስጥ ደግሞ ሁለት እንሰራለን። በነገራችን ላይ የዚህ ሀገር ክር በጣም ወፍራም ነው። በፈለግነው መጠን መግዛት እንችላለን። ለምሳሌ ሀገራችን እንደዚህ አይነት ክር ያለ ብዬ አላውቅም። ሀገር ቤት እያለሁም ደግሞ ሲሰራው ነበረ፣ ግን እንደዚህ አይነት ክሩን አይቼ አላውቅም። እና እንደዚህ እየሰራን አንድ ጉድጓድ ውስጥ አንድ እየሰራን አንድ ጉድጓድ ውስጥ ደግሞ ሁለት እየሰራን እንደዚህ እንሰራለን። አሁን የመጀመሪያ ዙሩን ሰርቻለሁ። ደግሞ ይሄ ክሩ ማለት ነው በጣም የተቀላቀለ ነው እና በጣም ነው የሚያምረው ስንጨርስ። ከዛ አሁን ሁለት ጊዜ ሰንሰለት እናደርጋለን ወደ ላይ ማለት ነው። ከዛ በኋላ አምጥቴን እዚች ማለት ነው ሁለተኛ ላይ ያለችው መጀመሪያ ሳይሆን ማለት ነው እዚች ላይ እንሰራለን። ከዛ አልፌን ደግሞ ያ ሁለተኛ ላይ እዚህ ውስጥ ሁለት ጊዜ እንሰራለን። ልክ እንደነገርካችሁ አንድ ቦታ አንድ እንሰራለን፣ አንድ ቦታ ደግሞ ሁለት እንሰራለን። ምክንያቱም እንደዛ ሲሆን በጣም ያምራል። ክሩ በጣም ወፍራም ነው። እዚች ቦታ ደግሞ ይቅርታ፣ እዚህ ቦታ እዚች ላይ አንድ እንሰራለን። አንድ ቦታ አንድ ቦታ ሁለት እየሰራን እንደዚህ እንሄዳለን። ምንም የሚከብድ ነገር የለም። የዳንተል ስራ እንደዚህ አድርገን ትልቅ መስራት እንችላለን። ትልቅ የምንለብሰው ሰርተን ስንጨርስ ነው በጣም የሚያምረው ማለት ነው። ይሄ ክሩ በጣም ከለሩ እየተቀላቀለ ስለሆነ በጣም ነው የሚያምረው። ሁሉም በእጃችን ነው። የማንለምድበት ነገር የለም። እናንተም ሊመዱና ስሩ። የትኛውም ስራ እኛ ከሰራን አው ደግሞ ካወቀን በዚሁ እንኳን እየሰራን መኖር እንችላለን ማለት ነው። ምን ያህል ችግር ቢያጋጥመን የሆነ ነገር በእጃችን ካወቀን እሱን እየሰራን እንኖራለን ማለት ነው። እና የትኛውም ነገር ማወቅ ጥሩ ነው እላችኋለሁ። እናንተም ሊመዱ እንደዚህ እየሰራን ወደ ላይ እናስወጣለን ማለት ነው። ይሄ ግን ያምራል፣ ግን በቃ ምንም የማያስቸግር ነገር ነው። ክሮሻችን ስንይዝ እጅ ጫፉን ወደ ራሳችን ወደ ሰውነታችን እናዞራለን። ከዛ እንደዚህ ምንም የሚከብድ ነገር የለም። እያያችሁ ይሄን እያያችሁ እናንተ መስራት ትችላላችሁ። ክራችሁ ደግሞ ቀጭን ከሆነ ደብል አድርጋችሁ መስራት ትችላላችሁ ማለት ነው።
አሁን ሁለተኛ ዙር ዞረናል። አሁን መጨረሻ ላይ ደርሰናል። እዚህ መጨረሻ ላይ ስንደርስ ማለት ነው የመጨረሻ ላይ እዛ ላይ እናደርጋለን። ከዛ ልክ መጀመሪያ እንደሰራ ነው ሁለት ጊዜ ሶስት ጊዜ ሰንሰለት እናደርጋለን። ሰንሰለቱን ካደረገን በኋላ ደግሞ እንዞራለን ማለት ነው። እንደዚህ ስንዞር ከዛ እንደዚህ ልክ እንደ መጀመሪያ እንደዛ እንሰራለን። ምንም የሚያስቸግር ነገር የለም። ሁላችሁም ስሩ፣ ሁላችሁም ስሩ እላችኋለሁ። ልመዱ። ብዙ ነገር እንማማራለን። ቦርሳ እንዴት እንደምንሰራ የምን ነበረ የሆነ ወንፊት አለ የረከቦት ስር የምናደርገው ነገር የለም ኢትዮጵያ የሚጠልፈው ማለት ነው። በሱ እንዴት ቦርሳ እንዴት እንደምንሰራ አሳያችኋለሁ። አሁን ሶስተኛ ዙር ጀምረናል። ከዛ ሶስተኛ ዙሩን ከጀመርኩ በኋላ ከዛ አሁንም እንደዚህ እንሰራለን። አሁን ለምሳሌ እኔ አሁን አሳድጋለሁ ማለት ነው። እንደዚህ እየሰራችሁ እሱ ረጅም ይሆናል ማለት ነው። ረጅም ሲሆን መጨረሻ ላይ ደግሞ ያኛው ስታደርጋላችሁ እዚህ በደንብ ይታያችኋል እንዴት እንደሚሰራ። አሁን ክሩ በጣም እየተቀያየረ ነው ማለት ነው። እንደዚህ አይነት ዲዛይን በጣም ነው የምወደው ክሩ ማለት ነው። አንዱ ጥቁር አንዱ ግማሹ ጥቁር ግማሹ ደግሞ ቀይ ነጭ በጣም ደስ ይላል በእውነት። እንደዚህ ስታዩ በቃ ዝም ብሎ የተሰራ ነው ምንም አያስቸግርም። ግን ካለቀ በኋላ እንዴት እንደሚታምር በጣም ነው የምታምረው እውነት። ታያላችሁ መጨረሻ ላይ ስደርስ እንደዚህ ነው የምንሰራ። እዚህ አሁን አንድ ቦታ አንድ ቦታ ሁለት እየሰራው እንደዚህ ነው እየሰራሁት ያለው። አሁን ሁሉም ቦታ ሁለት ሁለት ጊዜ ብንሰራ ኑሮ ዘፋፍ ይላል ማለት ነው። ደግሞ አንዳንድ ቦታ ከሰራን ደግሞ ዝርዝር ይላል ማለት ነው። ስለዚህ አንድ ቦታ ሁለት አንድ ቦታ ደግሞ አንድ እየሰራን ልክ እንደዚች ማለት ነው ትታያለች አይደለም? እንደዚህ ነው የምንሰራ። እንደዚህ እየሰራን በቃ ስንዞርም እንዴት እንደምንዞር አሳያችኋለሁ አይደለም? እያያችሁ እናንተም ይሄ ቪዲዮ እያያችሁ መስራት ትችላላችሁ። ክራችሁ ቀጭን ከሆነ ደግሞ በሁለት አድርጋችሁ መስራት ትችላላችሁ። ክሮሻችሁ ደግሞ እየመጠን መሆን አለበት። ለምሳሌ ይሄ ክሩ በጣም ወፍራም ስለሆነ እኔ እየተጠቀምኩት ያለሁት ክሮሹ በጣም ወፍራም ነው ማለት ነው። ከግሩ ጋር የሚሄድ ነው። እዛም የምትገዙበት ቦታ ከጠየቃችሁ እነሱም ይሰጣችኋል ማለት ነው። ይሰጣችኋል። አረ አማርኛ ጠፋብኝ ዛሬ። እነሱም ይሰጣሉ ማለት ነው። እና ለአማርኛ ደግሞ በጣም ይቅርታ።
በእውነት እናንተም ስሩ እንደዚህ እያያችሁ እንደዚህ ትልቅ ፎጣ መስራት ትችላላችሁ። እቺ ቀጭን ሻርብ ናት፣ ዝም ብለን አንገታችን ላይ የምንጠመጠም ነው። እናንተ ግን ትልቅ አድርጋችሁ መስራት ትችላላችሁ። እኔ አንዱን በትልቅ የሰራሁት የክሩ ክለር ይሄን አይደለም፣ ቀይም አይደለም፣ ጥቁርም አይደለም። በጣም የሚያምር ከለር ነበረ የሰራሁት፣ ግን በቃ በጣም ነበረ የወደድኩት። እናንተም ስሩ እላችኋለሁ። እኔ አሁን መጨረሻ ላይ ደርሻለሁ፣ እየጨረስኩት ነው። አሁን እኔ ሰርቼ ጨርሻለሁ ማለት ነው። ርዝመቱ ይሄን አክል ረጅም ከሆነልኝ ይበቃኛል እና እንደዚህ በጣም ያምራል በእውነት። መጨረሻ ላይ ደግሞ እንዴት እንደምናደርግ አሳያችኋለሁ። እዚህ ላይ ጆፍታ እናደርግበታለን ማለት ነው። ሁለቱም ጫፍ ላይ ጆፍታ እናደርግበታለን። እንዴት እንደምናደርግ ደግሞ አሳያችኋለሁ። ምንም አያስቸግርም። ቀላል ናት። ስንሰራ ምን የሚያምር ምናምን ይመስለናል። ካለቀ በኋላ ግን በጣም ነው የምታምረው። ይኸው እናንተም ከዛ መጨረሻ ላይ እንደዚህ ክራችን ከውስጥ ትንሽ እንጎትታለን እና ከዛ በመቀስ እንቆርጣለን። በዚህ በኩል ነው የምንቆርጠው። ከዛ በኋላ እንጎትታለን። ከዛ ይታሰራል። ይሄ ደግሞ ለጆፍታ ይጠቅመናል፣ ግን ረጅም ነው። ትንሽ እንቆርጥበታለን። ከዛ ሌላ ደግሞ ጆፍታ እንዴት እንደምናደርግበት አሳያችኋለሁ። እቺ ደግሞ የመጀመሪያ ቦታ ናት፣ እንቆርጣለን። ከዛ በኋላ ክራችን አምጥተን ማለት ነው ለጆፍታ እንቆርጣለን። ይህን ይመስላል። አንድ ካርቶን እናመጣለን እና ካርቶኑ ላይ እንጠመጥማለን። ክሩን በርዝመቱ ነው የምናደርገው፣ ምክንያቱም ጆፍታ ረጅም ሲሆን ነው የሚያምረው። እንደዚህ እዚህ ላይ እንጠመጥማለን ማለት ነው። እዚህ ላይ አብዝተን ጠምጥመን ከዛ በኋላ እንቆርጣለን። ክሩን አይታችኋል። ግማሹ ጥቁር ነው፣ ግማሹ ቡኒ ነገር ነው፣ ግማሹ ደግሞ ነጭ ነው፣ ግማሹ ደግሞ ይሄ ከለር ቀይም አይባልም፣ ግን ይሄ ከለሩ በጣም ያምራል። እዛ እኩል ላይ እንቆርጣለን ማለት ነው። እዚህ ቦታ ሳይሆን እዚህ ቦታ ይመቻል ለመቆረጥ። እንደዚህ ክርክም አድርገን በደንብ እንቆርጣለን። ከዛ እነዚህን ጆፍታ እናደርጋለን ማለት ነው። ለጆፍታ ይሆንልናል። በጎን በኩል ቀዩን እናደርጋለን፣ ከዛ ጥቁር፣ ከዛ በኋላ ቡኒው፣ ከዛ ነጭ እናደርጋለን። እዚህ ጫፍ ላይ ማለት ነው። እንዴት እንደምናደርግ አሳያችኋለሁ። እኩል አድርገን እንደዚህ እናደርጋለን እና ከዛ ወፍራሙ ከዚህ ውስጥ ለማለፍ በጣም ያስቸግራል እና ቀጭን ክሮች ነው የወሰድኩት እዚህ ውስጥ ለማስወጣት ማለት ነው። እንደዚህ በክሮሻችን እናስወጣለን። ክሮሻችን ላይ እንደዚህ ጠልፈን ከዛ በኋላ ከስር እንደዚህ ካስወጣን በኋላም በእጃችንም እንደዚህ ማስገባት እንችላለን። ክራችን ግን እኩል መሆን አለበት። ትንሽ ደግሞ ቢተላለፍም ችግር የለም። መጨረሻ ላይ በመቀስ እንቆርጣለን። አሁን ይሄ ከለሩን በዚህ በኩል ካደረገን ከዛ በኋላ ደግሞ ቀጥለን ነጭ፣ ከዛ በኋላ ደግሞ ቀጥለን ጥቁር በየሰልፉ እናደርጋለን። ከዛ በኋላ ያምራል። እንደዚህ እናስገባለን እኩል እያደረግን ማለት ነው። እኩል ካልሆነ እንደዚህ ማስተካከል እንችልበታለን።
እንደዚህ እያስተካከላችሁ ማስገባት ትችላላችሁ። እንደዚህ እያደረጋችሁ ማስገባት ትችላላችሁ። እና እውነት ለመናገር እኔ ይሄን ዳንቴል መስራት ስለምድ ማለት ነው፣ ክሮሽ መያዝ ስለምድ በጣም ፈተና አይቼ ነበረ። ግን አልፌዋለሁ። በቃ ይለምዳለሁ ብዬ በቃ ስላሰብኩ ብቻ አለፍኩ፣ ለመድኩ ማለት ነው። በመጀመሪያ ጊዜ ክሮሽ አልነበረኝም ማለት ነው። የሆነ አገዳ የሚመስለው የለም ሳር ቤት የሚሰራበት ይሄ እንደ እንጨቱ ማለት ነው። ሸንበቆ ይባላል። ሸንበቆ ይባላል ግን እኔ አላውቅም። ሸንበቆ ነው የማውቀው። ይሄን አምጥቼ ፈልጬ ማለት ነው። ከዛ በኋላ በሚላጭ እንደዚህ ጠርቤ ልክ እንደ ክሮሽ አድርግቼ ቀጭን አድርግቼ ከዛ በኋላ ጠርዙን አውጥቼ እንደዛ ነው እንደዚህ የሰራሁት። በዛ ፈተና ውስጥ አልፌ ነው ይሄን የሰራሁት እና መጨረሻ ላይ በጣም ያምራል። እውነት ለመናገር እናንተም ስሩ። እኔ በሁለቱም በኩል ጆፍታ አድርግቻለሁ። እንደዚህ ረጅም አድርግቼ ነው የሰራሁት። በጣም ታምራለች። ለብርድ ጊዜ ትሆናለች። ወንድም ሴትም ማድረግ ይችላል። በጣም ታምራለች። በእውነት እናንተም ስሩ፣ ሊመዱ ይላችኋለሁ። ደግሞ ያጠፋሁበት የተሳሳትኩበትን ቦታ በጣም ይቅርታ አድርጉልኝ። ደግሞ የሚያስተካክልበትን ቦታ ንገሩኝና እያስተካከልኩ በደንብ አሳያችኋለሁና እናንተም ትለምዳላችሁ፣ ትሰራላችሁ። እንኳን ሌላ አይደለምና ሰርታችሁ ለራሳችሁ ብቻ ከሆናችሁ በጣም በቂ ነውና እና ሁላችሁም እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ሁንዲ ኬሰኑን አፍገለቱ መኝ ጅራዳ ኡልፍና አርገዳይ ቪዲዮ ብራት ነገሮች ነጋና ዱራይ በሌላ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ። ከልብ አመሰግናለሁ።